ከሴጋ ሱስ ከማስተርቤሽን ከፖን ወሲብ የምትወጡበትን 7 መንገዶችን ይዤ ዛሬ ለእናንተ መጥቻለሁ። ይህ መንገድ በጣም ወሳኝና ጠቃሚ ስለሆነ በጥሞና እንድታዳምጡኝ እፈልጋለሁ። አብዛኛው ሰው በሴጋ ሱስ እየተሰቃየ ስላለ ይህን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ለሁሉ ሰው እንዲደርስ ኮፒ ሊንክ ሪፖስት ማድረግ አዳርሱልኝ በትህትና እጠይቃለሁ። ምክንያቱም ሴጋ የሚባለው መርዛማ መንፈስ አብዛኛው ወጣትን እያጠፋ ህልሙን እየገደለ በቁሙ እየቀበረ ያለ መርዛማ ነገር ነው። ስለዚህ ከዚህ ነገር ለመውጣት 7 መንገዶችን ለእናንተ ይዤ መጥቻለሁ። ኢትዮ ቤዝ የሚለውን ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳይረሳ። ወደ መጀመሪያው እንግባ። የመጀመሪያው እንግዲህ ቆራጥ ማንነት መገንባት ይባላል። አያችሁ፣ አሁን ያላችሁበት ቦታ፣ አሁን ያላችሁበት ሁኔታ፣ የምታስቡት ሐሳብ፣ የምትሰሩት ስራ በሙሉ ከገነባችሁት ማንነት የመጣ ውጤት ነው። ስለዚህ የእናንተን ማንነት ለመቀየር ከፈለጋችሁ ቆራጥ መሆን አለባችሁ፣ መወሰን አለባችሁ። ካልወሰናችሁ ከዛ ነገር ልትወጡ አይገባም። ስለዚህ ልትወስኑ እንዴት ነው መወሰን የምችለው ካላችሁ ደግሞ ከራሳችሁ ጋር መማከር መጀመር አለባችሁ። ለምሳሌ ያህል እስካሁን ሴጋ አረጋችሁ፣ ማስተርቤት አረጋችሁ፣ ፖን ሴክስ አረጋችሁ፣ ምን አገኛችሁ? አያችሁ፣ ምንም አላገኛችሁም። እንደውም ውስጣችሁን የወረረው ፍርሃት፣ ጭንቀት፣ ድብርት፣ ድባቴ ነው። ስለዚህ ይሄ ሁሉን ያስከተለ እንደሆነ እያወቃችሁ ማቆርጡ ከሆነ ቆራጥ ማትሆኑ ከሆነ እመኑኝ በቁም ነው የሚቀብራችሁ፣ ከሰዎች ኋላ ነው የሚያስቀራችሁ። እኔ እንደዛ ሳደረገኝ ለእናንተ ልናገር የመጣሁት እግዚአብሔር ነው ምላችሁ። ስለዚህ ቆራጥ መሆን አለባችሁ፣ ልትወስኑ ይገባል። ወደ ሁለተኛው እንሻገር። ሁለተኛው ደግሞ የድሮ ማንነታችሁን ሙሉ በሙሉ ማፈራረስ አለባችሁ። የምታስቡትን ሐሳብ፣ የምታዩትን ቪዲዮ፣ የምታወሩትን ሰዎች፣ አጠቃላይ የምትውሉበትን ቦታ በሙሉ አፈራሳችሁ አዲስ ማንነት ሊገነቡ ይገባል። ለመቀየር ከፈለጋችሁ መጀመሪያ በአይናችሁ ላይ ያደረጋችሁትን መነጽር ማውለቅ አለባችሁ። አስታውሱ፣ ቀይ መነጽር ካደረጋችሁ እቺ ዓለም ቀይ መስላ የምትታያችሁ፣ ሰማያዊ ከሆነ ልክ እንደዛው ሰማያዊ መስሎ የሚታያችሁ። ስለዚህ ያደረጋችሁትን መነጽር ልታውልቁና ልትቀይሩ ይገባል። ማናችሁ እናንተ? ምንድነው የምትሰሩት? ምን እያሰባችሁ ነው? ይሄ ሴጋ ማስተርቤሽን ፖን ሴክስ ከዓላማችሁ ያስቀረ ወደ ኋላ የቆጠተ እንደሆነ አታውቁም? የሰይጣን ቀንበር እንደሆነ አታውቁም? ሰይጣን እናንተ ስኬታማ እንዳትሆኑ፣ እንዳትለውጡ፣ ሁሌም አፈር ልሳችሁ እንድትኖሩ ሲፈልግ ነው ይህ ነገርን የሚያስከብባችሁ። ስለዚህ ይህ ነገር እወቁና አሁን ካላችሁበት ነገር ለመውጣት ሞክሩ። የእናንተን ህይወት የሚቀይረው ከእናንተ ውጭ ማንም የለም፣ አስታውሱ። ስለዚህ ተነስና ከፖን ሴክስ ከማስተርቤሽን ራስን ለማውጣት አሁን ያለን ማንነትን አፈራርሰ ድጋሚ ልትሰራው ይገባል። በራስ ላይ መቀለድ አቁም። በራስ ላይ ማማረት አቁም። በራስ ላይ መጥፎ ነገር ማሰብ አቁም። የራስ ቋጣሪ አትሁን። ራስን አፈራርሰ ድጋሚ ልትሰራ ይገባል። ያ ነው ትክክለኛው መንገድ። ራስን ማፈራረስ ጀምር። የምታየውን ቪዲዮ አቁም። የምታየውን ነገር አቁም። ራስን ለመቀየር ወደ ፔን ግባ። ወደ ሶስተኛው እንሻገር። ሶስተኛው ደግሞ ህይወታችሁን መስመር ማስያዝ ወይም በህይወታችሁ ውስጥ ትልቅ ህልም መፍጠር። አያችሁ፣ ህልም ከሌላችሁ ወላዋይ ዝም ብሎ የሚንቀለቀል ዓላማ ቢስ ሰው ነው የምትሆኑት። ያ ደግሞ ለሰይጣን ይመቸዋል። ስለዚህ እናንተን ወደ ፈለገው አቅጣጫ ይመራል። ሲፈልግ ወደ ፖን ሴክስ፣ ሲፈልግ ወደ ሴጋ፣ ሲፈልግ ወደ ኃጢአት ይመራችሁ። ምክንያቱም እናንተ ዓላማ የላችሁም። እግዚአብሔር ሲናገር በመጽሐፍ ቅዱስ በቅዱስ ቃሉ ዓላማ የሌለው ህዝብ መረን ነው፣ ይጠፋል ይላል። ስለዚህ ዓላማ ሊኖራችሁ ይገባል። ማነኝ? ምንድነኝ? ከየት ነው የተነሳሁት? ወዴት ነው የሚሄደው? መድረሻዬ ምንድን ነው የሚለው ነገር ለራሳችሁ መመለስ አለባችሁ። በዚች ዓለም ላይ ስትኖሩ ዝም ብላችሁ አልተፈጠራችሁም። ዝም ብላችሁ መኖር አቅሙ ራሱ የላችሁም። የሰው ልጅ ከስትንፋስ ቀጥሎ የሚያኖረው በዚች ዓለም ላይ አንድ ትልቁ ነገር ዓላማ ወይም ህልም ነው። ስለዚህ ህልም ሊኖራችሁ ይገባል። ህልም ካላችሁ ለምንም ነገር ጊዜ አይኖራችሁም። ፎከስ ማድረግ ነው የምትጀምሩት። ራሳችሁ ላይ መስራት ነው የምትጀምሩት። ከትላንት ዛሬ መሻል ነው የምትጀምሩት። ወደ አራተኛው እንሻገር። አራተኛው ደግሞ ከሴጋ ሱስ መውጣት ከከበዳችሁ ለራሳችሁ
የዋ መሆን ይህ በጣም ወሳኝ ነው። አብዛኛው ሰው ሴጋ ለምን እንደሚያደርግ አያውቅም። ከሆነ ጭንቀት ያመለጥ እንደሆነ አይገባውም። አያችሁ ሴጋ ካረጋችሁ በኋላ ሰይጣን የሚፈልገው የናንተን ቁጭት፣ ድባቴ፣ ሀፍረት፣ ጸጸት ነው። ስለዚህ ያን ምግቡን ሲከለክሉ ሴጋ ቀስ በቀስ ማቆም ትጀምራላችሁ። እግዚአብሔር እኔ የተጠቀመኝ ይሄ ነው፣ የምሬ ነው ምላችሁ። ስለዚህ ሴጋ ለማቆም ከፈለጋችሁ ማለት ነው መጀመሪያ ለራሳችሁ የዋ ሆኑ። በየዋነት ሴጋ ማድረግ ጀምሩ። በየዋነት መምታት ጀምሩ። በየዋነት ፖንሴክስ ማድረግ ጀምሩ። ማለት ምንድነው? ካደረጋችሁ በኋላ እጅግ በጣም ደስተኛ ሁኑ። ልታዝኑ፣ ልትቆጩ፣ ልትጸጸቱ አይገባም። አውቃችሁ አድርጉ። በስሜት ሳይሆን እያወቃችሁ ስታደርጉ ነው የእናንተ ሊና እናንተን መጠየቅ ይጀምራል። ከዛ በኋላ ቁርጥ ብላችሁ ታቆማላችሁ። የዋ ሁኑ። የሰይጣን ምግብ አትሁኑ። እግዚአብሔር ሁሌም ይቅር ባይ ቸር አምላክ ነው። እንደዛ ባይሆን ኖሮ ማናችንም በዚህ ምድር ላይ ባልነበርን ነበር። ስለዚህ ራሳችሁን መቀየር ከፈለጋችሁ ለራሳችሁ የዋ ሁኑ። የምሬን ነው የምላችሁ። እጅግ በጣም ወሳኙ ይህ ነው፣ የዋ መሆን ለራስ ነው። ወደ አምስተኛው መሻገር። አምስተኛው ደግሞ አስታውሱ፣ 10 ዓመት ሴጋ አድርገህ በ10 ቀን ውስጥ ማቆም አችልም። ለምሳሌ አንድ ቀን አድርገህ አንድ ቀን ዘለህ ካላረክ ጥሩ ነው፣ ትልቅ ልማር ነው። ሰይጣን እየመታ ስለሆነ ራስ ጋር መታረቅ ጀምር። ራስን መውደድ ጀምር። ለራስ ጥሩ ጥሩ ቃል መናገር ጀምር። እኔ አንድ ቀን ከዚህ ወጣለሁ፣ ህልሜን አሳካለሁ፣ እንደ ሰው ራምዳለሁ፣ እንደ ሰው አስባለሁ፣ ከዚህ ጨምላቃ መንፈስ እወጣለሁ ብለህ ለራስ መናገር ጀምር እንጂ መጥፎ ነገር እያረኩኝ ነው አረዋም ብለህ ራስን አትውቀስ። ሰይጣን መጨረሻው በዚህ መንገድ ምትሄድ ከሆነ ራስን እንድታጠፋ ነው የሚመክር። ስለዚህ ነገር አቁምና ለራስ የዋማውን ጀምር። ለራስ ጥሩ ቃል ፖዚቲቭ መናገር ጀምር። ያኔ እመነኝ አንድ ባንድ መስተካከል ትጀምራለህ። ሴጋ አስታውስ፣ ስትወለድ ያረክ አልነበረም። ካደክ በኋላ ሰይጣን ያስገባብህ መንፈስ ወይም ልማድ ነው። ስለዚህ ይህን ነገር ማቆም ትችላለህ። እመነኝ፣ ቀላልና ምርጥ መንገድ ይሄ ነው። እስከሚያልቅ በጥሞና አዳምጣችሁኛል። አመሰግናለሁ። ይህን ቪዲዮ እባካችሁ አብዛኛው ሰው በሴጋ ስለሚጠቃ ሁሉ ሰው እንዲሰማ ስለምንፈልግ ሁላችሁም ላይክ፣ ኮፒ ሊንክ፣ ሼር በማድረግ ሰብስክራይብ በማድረግ ለሁሉ ሰው አዳርሱልኝ። ስለነበረን ቆይታ አመሰግናለሁ። መልካም ቸር ጊዜ ይሁንላችሁ። ቴንክ ዩ ሶ ማች